Maqabba Kanilma Afura Qulqullu Waaqayyo tokko Amen. Badif balleessaa keenya osoo nutti lakkoofne ija araaraasaa nu laalee waltajjii araaraasaa irra kan nu dhaabee fagoorraas dhiyoorraas kan nu sassaabee Waaqni abboota keenya tolootaa Waaqni qulqullootaa Waaqni hunda keenya maqaan isaa hedduu kan eebbifamee fi kan galatoome nuuf haa ta'u. Miseensonni waldaa duuka bu'ootaa amantoonni hundi keessan baga Waaqayyoo guyyaa kanaan isiniin ga'e jechuun barbaada. Mee Waaqayyoo galata fidaa. Dura keetii nan dhabsiisin. Bara namni waaqarraatti fagaate kan bara namni waaqni waliin ta'uu dadhaban kanatti bara namni qalbiin isaatiin miirri isaa haamileen isaa baratti kufe kanatti sagaleen kun nu barbaachisa. Qulqulluun Daawit Waaqayyoon tajaajiluudhaaf saba Waaqayyoo gaggeessuudhaaf yerootti waamamee teessoo mootummaa Israa'el gubbaarratti yeroo muudame sanatti kadhannaan ni kadhate hedduu nama ajaa'ibsiisa. Keessumattuu faaruu 50 lakkoofsa 10 kaasnee hoggaa laallu yaa Waaqayyoo adaraa kee laphee qulqulluu naaf uumi yookaan naaf kenni. Dura keettis nan dhabsiisin yookaan nan kuffisini. Afuura kee qulqulluu narraa hin fudhatini. Afuura qajeelummaatiin afuura tolinaatiin na qajeelchi na dhaabi jedheetu Waaqayyo yeroo kadhatu argina. ቅዱስ ዳዊት አስቀድሞ አቤቱ ንጹህ ልብን ፍጠርልኝ አለ። ምን አይነት ልብን ፍጠርልኝ አለ? ንጹህ ልብስን አይልም፣ ንጹህ ሰውነትንም አይልም፣ ንጹህ አካባቢንም አይልም፣ ንጹህ ቤትንም አይልም፣ ንጹህ ወንበርንም አይልም። ስለ ንጽህና ሲነሳ መንጻት ያለበት ልብ ነው። ምንድነው አልኳችሁ? አረ ልብ ነው በሉ። ከንቁልቁላው ቀቡ ቀልቢ ነማት ጆሌ Waaqayyo ያ Waaqayyo ቀልቢ ቁልቁሉ ናፉሚ ጀነ ኡፈታ ወካን ከፈነ ቁልቁሉን ጋፈነ ዳዊት ናኖ ቁልቁላተ ሲንጋፈነ ዳዊት ለጴነማ ቀልቢነማ ሀገን ቁልቁሎፍነቲ መን ቁልቁላው እንደንደው ናኖን ቁልቁላው እንደንደው ከሚን ዩ ቁልቁሌሰኒ ቀበቹዳፍ ዱርሳ አርከ ቁልቁሌፈቹ ጫላ ቀልቢነማ ቁልቁላው ዮካኖንነማ ቁልቁላው ደቀም። ስለዚህ ቅዱስ ዳዊት ስለ ልብ ንጽህና ነው እግዚአብሔርን አንተ ካላነጻኸኝ እስኪ አንተ ምን ካላልከኝ አይምሮአችንን መንፈስ ቅዱስ ያንጻልን። በእውነት ልባችንን እሱ ያንጻልን። መንፈስ ቅዱስ ያላነጻው ሰው መንጻት አይችልም። መንጽኤ ተብሎ ነው የሚጠራው መንፈስ ቅዱስ። ቅዱስ ዳዊት ከስራው የመጀመሪያው እግዚአብሔርን የለመነው እግዚአብሔርን የጠየቀው አቤቱ ንጹህ ልብን ፍጠርልኝ እባክህን በእሽታ መንፈስ ደግሞ ደግፈኝ አለ። ማሎ ያ Waaqayyo ቀልቢ ኦኔ ቁልቁሉ ነቲ ሆሪ አትናፍላዱ ዱረኬቲ ነንብሲስኒ። ይሄ ትልቅ ጸሎት ነው በእውነት። ሰው ከሰው ፊት ሊሸሽ ይችላል። ሰው ከሰው ፊት ሊሰወር ይችላል። ሰውን ብታጡ ጥቂት ትጎዳላችሁ፣ እግዚአብሔርን ብታጡ ግን አሳ ከባህር ወጣ ማለት ነው። ሰው እግዚአብሔርን ሲያጣ አሳ ከባህር እንደመውጣት ነው። ያሳ ልምላሜም ያለው እንቅስቃሴም ያለው በባህር ውስጥ ነው። ምን ውስጥ ነው አልኳችሁ? በባህር ውስጥ ነው። አሳ መኖሪያው፣ አሳ ህይወቱ፣ አሳ እንቅስቃሴው፣ አሳ መልኩ፣ አሳ ፍጥነቱ፣ የአሳ ብዙ ነገሩ ያለው ከባህር ጋር የተቆራኘ ነው። ክርስቲያኖች ጥንት እግዚአብሔር ሰውን ሲፈጥር በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ 26ኛ ቁጥር ዘፍጥረት 1:26 ላይ ሙሴ ሲናገር ምን አለ? እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። የሰው መልክ የተባለው ውሳጣዊ ነገሩ ነው።
ገዥነቱ ነው፣ መንፈሳዊነቱ ነው፣ ዘላለማዊነቱ ነው፣ ቅድስናው ነው፣ ማስተዋሉ ነው። ሰው ከማን ጋር የሚመሳሰልበት? ከፈጠረው ከፈጣሪው ጋር የሚመሳሰልበት። በቅድስና ነው ፈጣሪውን የሚመስለው ሰው። ሁሉን በመቻሉ ነው እግዚአብሔርን የሚመስለው ሰው። ስለዚህ እግዚአብሔር ሰውን ሲሰራው ከሶስት ጉዳይ ሰርቶታል። የመጀመሪያው አፈር ነው፣ ሁለተኛ ረቂቋ ነፍስ ናት፣ ሶስተኛና የመጨረሻው ሕያው የሚያደርገን የእግዚአብሔር መንፈስ ሕያው እስትንፋስ የሚባለው ነው። ነምኒ ዋሰዲ ራከውመ ቢባየን ከሰኒ ያደት ዋሰዲ እኒ ቶኮ አመለፎኑማት አመለፎኑማ ጀቹን ማል ጀቹና ብዮዳ ቢሻኒ አብዳ ቅሌስ ኢሳን ኩን አመለፎኒ ጀነም ነምነ መለሳ ከሰጡ ይወርግተኒ አከ ብዮ ሂንዲገም ኦካን እንደደበ ኦካን እንቁፋ ኦካን ሞይንዶ እቹን አከ ብዮት ነው በታጅርቱ እኒ ለመፋኖ አካ ቢሻኒሞ ኒቆረነም አካ አብዳሞ ኒሆአነም አካ ቅሌንሳሞ ኒያሪፈተነም ቅሌንስ ሲንደርባ ነምኒ ሲኑመ ደርባ ደግሞ ሶስት ጉዳይ ያላት ነፍስ ለባዊት ናት፣ ነባቢት ናት፣ ሕያዊት ናት። ከሰባት ነገር ሲያዋቅረን እግዚአብሔር ስጋን ሲደመር ነፍስን ሲደመር ሕያው እስትንፋስን እፋለበት ሰውም ሕያው ነፍስ ያለው ፍጡር ሆነ ተብሎ ተጻፈ። ስለዚህ ሰው እግዚአብሔርን ከመሰለ ዳዊት እግዚአብሔርን በመምሰል ውስጥ መኖርን ፈልጓል። በተለይ መዝሙር 138 ቁጥር 14 ላይ አቤቱ መልካምና ውብ አድርገ ፈጥረኛልና አመሰግናለሁ አለ። ሰው እግዚአብሔርን ለማመስገን ሰው ሆኖ መፈጠሩ በቂ ነው። ሰዎች እግዚአብሔርን ታመሰግናላችሁ? እውነት የታለ ታዲያ ሰው? በረከነ keessatti jechuudha. በረከነ keessatti seexanni waan nurkaa fudhate keessa waan inni nurraa mulqe keessa inni guddaan maal akka ta'e beektu isin yoo hir'ates yoo guutes yaa Waaqa galata kee jechuu dadhabina. Nagaan keenya iyyuu dhangaggaa'eera barakan. Akkam nagaadha yoo jedhame jirra kaa jiruu san taasisniiti. Jirra kaa jedhe namni. Jireenya maalii jirraa jedha namni. Salphaa jireenyatti jirra tu Waaqayyo wajjin jiraanne. Waaqayyo wajjin akka jiraannu Waaqayyoon nu gargaaru. Ofitti hin baay'ina ameen jedha. Eenyu wajjin akka jiraannu? መኖር ማለት ከማን ጋር መኖር ይመስላችኋል? ከምትወዱት ቤተሰብ ጋር እንዳይመስላችሁ። ከእንጀራና ከገንዘብ ከጤናና ከልብስ ከቤትና ከሌላም ጋር ነገር እንዳይመስላችሁ። መኖር ማለት ከእግዚአብሔር ጋር መኖር ማለት። አዎ መጽሐፍ ሲናገር ምን አለ? እግዚአብሔር አለ ልባቸው ለተሰበረ ቅርብ ነው የሚለው። መንፈሳቸውም ዝቅ ላለ በመንፈሳዊ ማንነታቸው እግዚአብሔርን ለማግኘት ልባቸው ለተሰበረ እግዚአብሔር ቅርባቸው ነው አለ። ማን ቅርባቸው ነው? እግዚአብሔር ይቅረበን ሁላችንንም። መዝሙር 133 ቁጥር 18 ላይ የተመዘገበ የእግዚአብሔር ቃል ነው። ልባቸው ለተሰበረ ይላል። አሁን ልበ ደንዳና ነው ትውልዱ። ምን የተሰበረ አለ? ጎንበስ የሚል እኮ የለም። መለስ የሚል እኮ የለም። በእግዚአብሔር ፊት ራሱን ዝቅ የሚያደርግ እኮ የለም። ግዴላችሁም ስራ ከመጀመራችሁ፣ ትምህርት ከመማራችሁ፣ ንግድ ሱቅ ከመክፈታችሁ፣ መኪና ከማሽከርከራችሁ በፊት ስለ ልብ ንጽህና በእግዚአብሔር ፊት ቁሙ። ግዴላችሁ አቤቱ መንፈስ ቅዱስ ሆይ ንጹህ ልብን ፍጠርልኝ። ዳዊት ይህን ብቻ አይደለም እኮ እናንተ መንፈስ ቅዱስህን አትውሰድብኝ አለ። እስኪ በሉ መንፈስ ቅዱስህን ምን አታደርግብኝ? አትውሰድብኝ። ያለ መንፈስ ቅዱስ ሰው መሆን አይቻልም። ምናልባት እንደ ሰው ይመላለስ ይሆናል ሰው። ይኸውላችሁ ያለ መንፈስ ቅዱስ ሰው እንደ አውሬ እንጂ እንደ ሰው መኖር አይችልም። ያለ መንፈስ ቅዱስ እዚህ ቤት መገኘት አይቻልም። ያለ መንፈስ ቅዱስ ለሰው መራራት አይቻልም። ገርጋር ሰፉረ ቁልቁሉ መሌ ወሊኦ ጉን እንጅሩ ወሊያዱን እንጅሩ ገርጋር ሰፉር ቁልቁሉ እንጅሩ ታናን ነምኑ ወልኛች ሰሚቲ ወልኛ ተመለ ገርጋር ሰፉረ ቁልቁሉ መሌ ነምኑ ወልከበጀ ሚቲ ወልከበለ መሌ
Afurri qulqulluun hunda keenya golgee nu haa eegu. Mee hundi keessan hafuura qulqulluudhaaf galata fidaa. Kanaaf Daawiti hafuura qulqulluu keetii narraan fudhatin jedheera. Maalumaaf hafuura qulqulluu kee narraan fudhatini fuuldura keettis nan gatin nan dhabsiisin maaliif jedhe Daawit gaafa jennu seenaa tokkotu jira saba koo. Kitaaba Saamu'eel isa jalqaba boqonnaa 11 kaasnee yeroo ilaallu nama harree tiksu tokko maqaansaa Saa'ol kan jedhame guyyaa tokko harreen abbaa isaa jalaa bannaan harree barbaacha odoo jiru nama baay'ee qalbii qabu nama baay'ee simboo qabu. Ijoollee dabara sana Saa'ol ijoollummaa isaatti nama simboo qabu. Waaqayyo simboo san hunda keenyatti haa guugu. Nama simboo qabu lafa ejjetee lafa dhukkubsachiisu dubbatee nama dhukkubsachiisu Saa'ol saba Israa'el keessatti nama simboo qabu nama jaallatamaaf nama jajamaan. Nama akkasii Waaqayyo biyya keenyatti nuuf haa baay'isu jedhan. Nama akkasii mana keenya keessatti nuuf haa fidu Waaqayyo. Abbaa warraa ta'uu danda'a, warraa ta'uu dandeessi, ilma hangafaan talan hangafaa ta'uu danda'a, isa xiqqaa si xiqqoo ta'uu danda'a. Garuu namuma simboo qabu mee Waaqayyo mana keessan keessatti isiniif haa uumu. Mee fidaa mee galatamaa ለው ምንድነው ይሄ ቆሌው የራቀው ይባላል አለ አንዳንድ ጊዜ ክብረ ቢስ እኮ ይባላል። ይሄ ንግግሩ ራሱ እንጨት ነው የሚለው ማይጥም ነው ምን ባባል እኮ ነን። ኧረ እባካችን ወደ ራሳችን መለስ ስንል ዳዊት አንድ ታሪክ ያውቃል። የሳኦልን ታሪክ አይቶ ነው ይሄንን ልመና የለመነው። ሳኦል ምን አይነት ሰው ነበረ ብትሉኝ የመጀመሪያ እረኛ ነበረ። እረኝነቱም የአህዮች እረኛ ነበረ። ከለታት ባንድ ቀን ግን አህያ ጠፋና አህያ ፍለጋ እየዞረ ያለ እግዚአብሔር እስራኤልን እነሆ በእኛ ላይ ንጉሥ ሾምልን ብለው እግዚአብሔርን ይለማምናሉ እስራኤላውያን። የመጀመሪያው ንጉሥ ነው ሳኦል። እስራኤል እባክህን እግዚአብሔር ሆይ ለኛም የሚራራ ላንተም የሚገዛ እባክህን ንጉሥ ሹምልን እያሉ ንጉሥ ይቀባልን እያሉ በእግዚአብሔር ፊት እስራኤል ማለት የእግዚአብሔር ሕዝብ ነውና በእግዚአብሔር ፊት ሲለምኑ እግዚአብሔር ከእስራኤል መካከል ልበቀናሁን ትሑቱን ባለሞገሱን ሳኦልን አገኘው ይላል። ከዚያ በኋላ ሳኦል አህያ ጠፍቶ አባቴ ቤት አያስገባኝም ብሎ እየተጨነቀ እያለ በሜዳ እየተንከራተተ እያለ እግዚአብሔር ነቢዩ ሳሙኤልን ወደ ሳኦል ላከ። ሳኦል ምን ሆነ ነው ብሎ ሲለው ኧረ አህያ ጠፍቶብኝ ጅብ ከበላው ከጠፋ ለአባቴ ምን እለዋለሁ ሲባል አይ ያንተ እረኝነት እዚህ ጋር ያበቃል፣ እግዚአብሔር ለመሪነት ጠርቶሃልና ና ወደ ጌልጌላ አለው። ከሜዳ ወደ ከፍታ ወሰደው። መድኃኔዓለም ከሜዳ ወደ ከፍታ ያምጣል። ልባችን ሜዳ የሆነብን ሐሳባችን በረሃ የሆነብን እግዚአብሔር ወደ ለምለሙ ስፍራ ያምጣን ወገኖች። ሳሙኤልም ሳኦልን ቀባው ይላል። በቃ ሳኦል ተቀባ፣ ከእረኝነት ወደ ንግስና ወደ መሪነት መጣ ይላል። አሁን ሳኦል ምን አይነት ሰው ነው ብያቸዋለሁ እንዳትረሱብኝ። መልካም ሰው ነው በሉኝ በማርያም። ቅን ሰው ነው፣ መልካም ሰው ነው፣ በጎ ሰው ነው። ሳኦል ጀቹ ነመጋሪ ሳኦል ጀቹ ነመሲምቦ ቀቡ ነመጃለተማ ነመዱረትሚቲ ዋቀዮም ብረት ነማ ኡልፊነ ቀቡተዬ ኦዶ ትክሴን ታቱ ከነ ቦደ ገጌሳ ታተ ሲንጀዴራ ድሬ ከነራ ጋራ ጌልጌላት ተቆጥ ሲንጀዴ ዋቀዮት ሲንጀዴ ጌልጌላት ቶሊሰባስ ቴሶረ ካሜ ሳኦል ሰነቦዳ አመስ ከረ ሳሙኤልን ዋቀዮ ኤርጋሞት መመስ ኤኙት ሳኦልት ነደጋጅርቱ ጨቀሳይርቱ ሴናከን እንደገቲና አመስ ሞከስት እንጀን ዴሚ ወረ ፍልስጤሙ ታከና ወረ አሜሌቅ ኦታከና ወረ ዋቀቶል ፈማ ዋቄሰኑ ወረ አና ወጅኒ ገቴቲ ለካአተን ወረ አነራ ፉለ ዴፈተን ከና ነመስ ሆሪስ ኦዶለም ብሽን ለፈራቲ ፊጢ አንሁም ነንሲታ ሲንጀዴረ ዋቀዮት ከነኙ ተጀጅ ጀዳሜ ዱበዳ ኤኙ ተጀጅ ዱቢን ሰገሌ ዋቀዮ ማልጀዳ የሆነ ጃለተንሙ ናፋጀጀማይ ወንጌል ዮሐንስ ሙቁና ቁርሸ ለቆብሰ ቁዳ ፍረት ነጃለቱ ታናን ናፋጀጀማይ
jaalala keenya kan itti ibsinu Waaqayyoo fi isaaf maal jechuudhaan isaaf maal jechuudhaan isaaf ajajamuudhaan madaalliinsaa akka yaada isaatti buluudha. Nan jaalladha Waaqayyoon jedhanii balaa buusuu miti, lafa ciruu miti. Jaalalli keenya kan ittiin ibsamu ፕራክቲካል ክርስቲያኒቲ ያስፈልገዋል። እግዚአብሔርን መውደዳችን የምንገልጠው ለእግዚአብሔር በመገዛት ነው። ለማን በመገዛት ነው? ለእግዚአብሔር ተገዙ ማለት እግዚአብሔርን እሺ በሉ ነው። ለእግዚአብሔር መገዛት ያስፈልጋል። ሳኦል መልካም ሰው ነበረ፣ በጎ ሰው ነበረ። እግዚአብሔር በንግስናው ላይ ያስቀመጠው ተቀመጠ። እስራኤል ሙሉ በጌልጌላ ወጥቶ እልል አለ፣ ህዝብ ዘመረ፣ ስለ ሳኦል ደስ አለው። ከዚያ በኋላ ሳኦል በዚያ ስፍራ እንዳለ አሁንም የእግዚአብሔር መልእክት በሳሙኤል በኩል ወደ ሳኦል መጣ። ሂድና አሜሌቃውያንን ከንጉሱ ጀምረ ከምኑ ጀምረ አጋግ የሚባል ንጉስ አለ፣ ጣዖት እያስመለከ ጣዖት የሚያመልክ እሱንም ጭምር ግደለው፣ ምንም እንዳታስቀር ብያለሁ ብሏል እግዚአብሔር አለው። እሺ ብሎ ሰራዊት ሰብስቦ ሳኦል ወረደ። መምታት ጀመረ። ይሄ የከሳውን እየደፋ የሰባውን እየሳበ አስቀመጠ። አጋጉንም አስቀረ። በግንም እንደገና ፍየሎችንም ከብቶችንም ከመግደል ተቆጠበና ይዞ ወደ ቤተ መንግስቱ ተመለሰ ይላል። አሁን የእግዚአብሔር ትእዛዝ ተከናወነ ወይስ አልተከናወነም? አልተከናወነም አይደል? አዎ፣ ሕጉ አልተፈጸመለትም። እግዚአብሔር እነዚህ ለክብሬ የማይሆኑ ናቸው፣ እግዚአብሔር ተስፋ የቆረጠበትን እግዚአብሔር የፈረደበትን አንተ የምትፈርድለት ማነህ ነው። ሰኒን ቦዳ ሳኦል ማልታሲሳ ቀቤኘ ሰነሰሳበቴ ሞቲቸስ ፉዴ ገረ መሰራ ሞቱማ ሳትጋፈ ደሙ ዋቀዮን ሳኦሊን ከበጄ ቱሬ ሴና ሳነንገባብሳ ሳኦሊን ቱፈቴ አፉረ ሳስራ ካሴ። ከዚያ በኋላ ሳኦል ተቅበዝባዥ ሆነ። ያ የከበረው ሰው ቅጠል ሆነ። እግዚአብሔርን ያልታዘዘ ሳኦል ወደቀ። ሳኦልን ከጣለ በኋላ ነው አሁንም ከእረኝነት እግዚአብሔር ያኔ የአህያውን እረኛ ነው ወደዚያ ያመጣው። አሁን ደግሞ የበጎችን እረኛ መጣ እግዚአብሔር። የበጎች እረኛ ሳኦል የአህዮች እረኛ ሲሆን በትር ብቻ ይዞ ነው የሚሄደው። ዳዊት የበጎች እረኛ ሲሆን ወንጭፍ ብቻ አይደለም በገናንም ተሸክሞ ይሄድ ነበር። እባካችሁ ስራ ስትሰሩ የምስጋና እንደበትታችሁ እንዳትንቀሳቀሱ። እሺ አረሺ በሉ። የሮዴምተን የሮባተን የሮገልተን ቀጨውሪቲ ነግደን ቆፈሚቲ ቁልፊ ሶቂ ቆፈሚቲ ከደናን ዳዊትስ እንጀራን በድኒ ፋሩ አፋኒን ነቢናዳ ገላ አፉራ አፍሪካን ነቢናዳ ሰኒን ቦዳ ዳዊት ዱፌ ገርቴ ሶረጋፋ ወልበኡ ከደናን ንከደቴ አከ ሳኦል ኩፌ ከን ኩፍኔፍ ሳኦል ራፉሩ ዋቀዮ ራካፈሜ ሳኦል አጀቻ ዳዊት ይፈክሞ ፊጌ ዳዊት ሞነሞ ዋቀዮ ዲቤረቲ አርካኮ ኢንካስ ወድ ኢላላ ጆሌ ዋቀዮ ነመ ኤኙ ዲቤረቲ ማሎ ዱበዳ ነመ ኤኙ ዲቤረቲ ሳኦልን ኤኙቱ ሙዴ ቱር ሜነቲማ ከኒሳ ቱፈቴስ ሞ ኤኙ ዋቀዮ ነሜውታ ዋቀዮን ሙደን ረቲ dhaloonni bara kana yeroo arraba dheereffatu arginu. Kun dhukkuba Waaqayyoo araara isaa isaaniif hafite. Kurraa ta'uudha Waaqayyo hubannoo isaaniif haalaatu. Warra Waaqayyoon muude እነዚህን ካህናቱን ከእናንተ ከታናናሾቹ አንዱን እንኳን የሚንቅ ቢኖር እኮ ነው። ዳዊት ሳኦል ሊገለው እያሳደደው ኮራፋፋ የምትባል ዋሻ ላይ ደረሰና ሳኦል በሕገ ተፈጥሮ ወገቡን ሊፈትሽ ወደ ውስጥ ሲገባ ዳዊት ሰራዊት ይዞ ከውስጥ ነበር ሳንጃ ይዞ። የዳዊት ሰራዊት ምን አሉ? ገዳይን እግዚአብሔር አምጥቶ ፊት ለፊት ላይ በውርደት አስቀምጧል። ይሄው መቀነቱን ፈቷል። ቁጭ ብሎ ባለበት ባካ አንገትን የጎልያድን አንገት እንደቀላው የሱንም አንገት ቅላው አሉት። ዳዊት ምን ቢል ጥሩ ነው? እግዚአብሔር በቀባው ላይ እጄን አላነሳም። አረ ለዚህ ትውልድ የበረከት ይሁን።
አመስግኑ ግዴለ ማን በቀባው ላይ ማን ባከበረው ላይ በቃ እግዚአብሔር በራሱ ጊዜ ያፈለገውን ያድርግበት እንጂ እኔ አሳደደኝ ብዬ የእግዚአብሔርን ፍርድማ እኔ አልሻማም አለ ዳዊት። እንዴት ያለ ደግ ሰው ነው ባካችሁ! እግዚአብሔር እንደ ልቤ ያለው ሰው ሰይፉን ወደ ሰገባው መለሰ፣ ግን አላየኝም እንዳይል ሄደና ከከበረው ልብሱ ላይ አንዲት እራፊ ቆረጥ አረገና ዳዊት ተመለሰ። ሳኦል አገር ሰላም ነው ብሎ ጉዱን አላየም። ጉዳዩን ጨርሶ ታጥቆ ሲወጣ ዳዊት በዚህ ወጣና እንደ ሰንደቅ ዓላማ እንደ ማህረብ አውለበለበለት ጉዱን። እንዴ አለ ሳኦል ደንግጦ ዞር ሲል የለም ልብሱ ተቆርጧል። ዞር ስንል ክብራችን ተቆርጧል። እናንተ ዞር ስንል ፍቅራችን ተቆርጧል። ሰላም የሚመስለን ሰዎች ምንም አልተነካንም ብለን የምናስብ ሰዎች ስብዕናችን ወድቋል። ኦርቶዶክሳውያን ወደ ስብዕናችን እንመለስ። ዓለም እየተቀላቀልን እንደ ጨው የነበርን እንደ እሬት ሆነናል። እንደ ብርሃን የነበርን እንደ ጨለማ ሆነናል። የታለ መንፈሳዊነታችን? ገነመ ወልኛን ነገልገለ ወልኛን ዋቀዮኑ ታራራሙ መለ ገነመ ወሊም መርየን ነገልገለ ወረረት መርየን isa uqqate isa rakkata isa dhiphata isa quffisna isa gaarii gaarii jennumo firata sifanna akka Saa'ol warra aggaagii fa Amalekaawan irratti taasise iyyeessa eenyutu jaallata? warra qaama cittoo dureessa warra qaama shittoo male argitanii kanarraa kan ka'e Daawit sodaa kana waan qabuuf kadhannaa kana kadhate ijoollee Waaqayyo maaloo fuulduruma keetiin hin balleessinii hafuura kee qulqulluu narraan fudhatinii akkan siif tole jedhu hafuura tolinaana keessa dhangalaasee maal eessa jira ililleen jiran ቅዱስ መንፈስህን አትውሰድብኝ አለ። በቃ ቅዱስ መንፈስ ታውቃላችሁ ይወሰዳል፣ ይሄዳል። ሲናደድብን መንፈስ ቅዱስ ትቶን ይሄዳል። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ቁጥር 29 ላይ ለቤዛ ቀን የታተማችሁበትን በጀማቱሬ ሳኦል ጋፈ ዱፌታ አይታ አርገቱ አከተ ያርገተኒ የሮብዲን አርገተነ ራኬሰ እሺ ጋፈ ቤላ እንደገቲና የሮፈና አርገተነ ራኬሰን እሺ ጋፈ ቆርተን እንደገቲና የሮ ነምኑንዱምቱ ሲንጃለቱ እሺ ጋፈ ጅበምተን እንደገቲና የሮ ካተኒ ዳበተን እሺ ጋፈ ኩፋቲ ከሰን እንደገቲና ነምኒ የሮ ሁንደ ከሌሳ ቦርግዱ ጅራት አቺ ደርቢ ነምኒ ጅራቱኝ ጉያን ከኛ ገሩ ሞህር kaleessi darbeera boris sichi dhufa kan keenya kan jiru har'a nama fuura akkataan Waaqayyoon nu gargaaru. Sirumaa Niqoodimoosiin jedheera Waaqni keenya foon irraa kan dhalate foonuma, hafuura irraa kan dhalate hafuuraa jedhee jira. Namni lammii dhalachuu qabaan hin jedhe lammii dhalanneerra kiristaanotaa lammii gaafa dhalannu hafuura jireenyaa kanaan chaappeeffamne. Wangeela Yohaannis boqonnaa 3 lakkoofsa 1 hanga 6 fudhatanii ilaaltan Niqoodimoos barsiisaan seeraa hangafta Yihuudootaa suni haala akkamiitiin akka inni gooftaarraa barate argitaniittu. Inni barsiisaa seeraati, gaafatamaadha guyyaa guyyaa. Ofii isaatii garuu gaaffii baay'ee qaba, namni isaa deebisu hin jiru. Gaaffii isaatiif deebii argachuudhaaf galgala gara miilla gooftaa Yesuus jala dhufe. Ishiin kun sarka gubaa'ee keenya wajjin wal fakkaatti. Guyyaa eessayyuu oola. galgala keessan odoo balbala maaramiin gahin yoo bultan taatanii bari'uu isaatiif homaa wabiin qabdan. Hancufni keessan deebisee akka isin hin ganneef homaa wabiin qabdan waardiyyaan isaaf dhaabbatee jiru hin jiru. Oolmaa keessan goola badhaa balbala mana Waaqayyo qottaati. Yoo hidhamtanii itillee sireerran oolle taatan qofti malee maal torbanitti torba yoo dhufne balbala keenya irra jira bataskaanni kun itti marsineetoo jirra bataskaana maaramii. Inoonsina balbala mana Waaqayyo jireenyi keessan akka nuune. Kanarraa kan ka'e Daawit maaloo yaa Waaqayyo qofaa kootti na nambisinii hafuura keenya irra bulcheeti. Kanarraa kan ka'e Waaqayyoon Daawitiin isa gargaareera. Daawitiin gargaare Waaqayyo. Nama akka laphee kootii mucaa Isseey Daawitiin an argadhe. Daawiti akka yaada Waaqayyooti. Ani bisinoo akka yaada keenyaati. Ani bisin akka maal keenyaati? Akka yaada keenyaa jedhame akka maal keenya? ዳዊት ለእግዚአብሔር እንደምኑ ነው? እንደ ልቡ። እኔና እናንተ ግን ፈርዶብን እንደ ልባችን። ልባችን ግን ይስታል። ልባችን ግን ያሳስታል። ልባችን ግን ይጥለናል። ልባችን ግን ይክደናል።
ስለዚህ እንደ ልባችን ሳይሆን እንደ ልቡ እንድንሆንለት እንደ ሐሳቡ እንድንሆንለት ቸሩ አምላካችን እግዚአብሔር ይርዳ። ይሁላችሁ ዘመኑ ሐዋርያት ላይ መንፈስ ቅዱስ የወረደበት ነው። እኔና እናንተ ግን ማዕት ነው የወረደብን ወይስ መንፈስ ቅዱስ? ነጋቱን ረቡ ኤጅረሞ ባላቱን ረቡ ኤጅራ ጃለለቱን ረቡ ኤጅረሞ ወለቢቱን ረቡ ኤጅራ አቦታ ከኛው አፉረ ቁልቁሉት ኢሳን ረጉቴ አናፈስኒ ሞ አፉረ ከሚቱን ረጉቴ እኒ ወልኛቹስ እኒ ወልጁ ቢሲስ ኢነ መንቲቲኑ ላምሸስ ኢኖ ጃፉራራ ነው ፈጌስ አቦታ ከኛቲ አፉረ ቁልቁሉን ኢሳን ረጉት አፉረ ቁልቁሉን ጋፈነ መጉቱ ማሊ ሙለታ ሳብሊ ቢየለፋ ኩኖ እንዲጭ ሳፉረ ቁልቁሉን ነረጉት ጀደ አፉረ ቁልቁሉን ነረጉት ጀደ ንዱበቱ ስምቤቁ ንዳጋው ስምቤቁ ወኑ መቴ ተቆንቱ ጨበቁ አንሳኑንገ ጉቱማ ነፉረ ቁልቁሉ ማሊ ፈፉረ ቁልቁሉ ረቲ ቆሰማ አገከን ኩና ፉረ ቁልቁሉ አባሩ ኩና ፉረ ቁልቁሉ አረብሱ ነምነ ፉረ ቁልቁሉ ንትጉቴ ማሊ መለቶን ሰማል ፈካተ ወጀኔ አፉረ ቁልቁሉ ነምንትጉቴ ፍሪ ሳቲን ቤከም ፍረኮ ማል ሳቲን ቤከማ ፍሪ ሳቲን ቤከማ ፍሪሳ ኦዴሱ ዳኒ ሚትላል ዘራፍ ኮርመባ ኮቴ ለፋውታል ዴጣራ ተቁጤ ዴቢቴ ለፈዶፍቴ ሚቲ አፉረ ቁልቁሉ ነትጉቴ ከንጀት ቆገ ገረገራ ሰውን ከና አፉረ ቁልቁሉ ኬሳ ተቆሌ አተው ማለ ሀገ ከነስ ከነመ ቦንሱ ሚቲ አፉረ ቁልቁሉን ጋፈት ጉት አቦቲን ከኛ ማልታን ሰጀሩ ሰነዱዋና ወበዳ ማለከታኒ ሲይተነኝ ጀልቀባ ዋቀዮ አርከሳ ካሴ ሳኒን ኤቢሴ ዋቀዮ አርከሳ ካሴ ሁንደ ከኛ ነው አይብስ ሉቦን ቅዳሴ ለጋፈ ባን አርግተኒ ፈኖን በርባደተኒ አርኩመ ሳኒ ከነ ወልቀጣ ሙርሰኒ ተኩመ ፈኖ ሰነቲ ዋቀዮ ኒፎኒ ሉቡን ሲና ኤቢሱን እንጀዱ ማርግተኒ አርከ ፎኒ ቢገ ሳቀ ቀበቴ ሰነካ አርከ ሳኒ ጅጅረ ሜራ አርከ ሉቦታ ጅጅሬኒ ነው ኤቢሴ ዋቀዮፍ ሜ ገለኒ አዱነ አርካ አሜኛም ይደርከ ጃላላ ድሪርሱ ሉቦን አርካ ባርሳም ይደርከ ኤባኑ ረድሪርሱ ዋቀዮን አርከሳ ጋፈ ድሪርሱ ሙሴ ኦልቀዳ ጋጀለ ኦክሼር ጋዲስ አርከ ዋቀዮ ጀለ ዋንተ ኤፊ ኦልማን ዮካኒስ ኦለናን ሁምነ ዋቁማ ሙሴ ኦዶም በክስም ብረደርቤ ሐማና ከኑን አርግኔ ፈርከሳ ሊቃሳ ነው ይብስ ጎፍታን ኢየሱስ ክርስቶስ ጋራ ቢታንያ ቶሊስ አምባሴ አርከሳ ካሴ ሳኒ ነብሴ መንዲ ክርስቲያና ኦርቶዶክሲ ጉንጀረነ ኢጃረምቴ በነ ክርስቲያና ዱምቴዳ ነምኒ ሼን ኢጃሩ በሩም ሳራ ጅጅሩን ቀኑ ኤቤሉ ፋታ ቶሉ ጀነ ከንራይ ርዝዝ ከልት ደበሉስን ቀኑ በሩም ሳ ኢጃረሜ ጡሙረን ተነግሮ ያለቀ የተጠናቀቀ ትምህርት ነው ያለን በጊዜው ደርሰን የምናሻሽለው ትምህርት የለን እነንትና ጧት የሆነ ነገር ይላሉ ቀላ የሆነ ነገር ይላሉ ማታ ላይ የሆነ ነገር ይላሉ ኦርቶዶክሳዊ ተዋህዶ ቤተክርስቲያን ለዘላለም እስከ ዘላለም ድረስ የጸናና የተጠናቀቀ ትምህርት ነው ያላት ክብር ለአምላካችን እንትናን ቢከፋው ይከፋዋል እንጂ ክርስቶስን አሳዝኜ የምቀይረው ትምህርት የለኝም መንፈስ ቅዱስን አሳዝኜ የምቀይረው ትምህርት የለኝም አባቶቼ በምን መልክ ማንና አመለኩ እንዴት በመንፈስ ቅዱስ ሙላት ኖሩ የሚለው ይሄ ትውልድ ግን ሊያውቅ ያስፈልጋል ምንድነው መንፈስ ቅዱስ ሙላት ሰው መንፈስ ቅዱስ ሞላው ማለት እንዳንበሳ ገሳው ሰው መንፈስ ቅዱስ ሞላው ማለት የተለያየ ነገር በዝና ተናገረ ሰውን አሰገደ ማለት ነው መንፈስ ቅዱስ በፍሬው ይታወቃል አረ በምኑ ይታወቃል ማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ እንዲህ ያለ ክፉ ዛፎችን መልካም ዛፎችንም በፍሬያቸው ታውቋቸዋላችሁ አለ በፍሬያቸው ቡአይ ሳኔቲን ፍሪ ሳኔቲን ቤከሙ አፉር ቁልቁሉን ጀረና አፉረ ቤኩም ሳቲ አፉረ ውበናት አፉረ ተስገቢት ኪታበቱ ዱበታ ነሚቲ ራጂ ኢሳይያስ በቁና ቁርቶኮ ለቆፍሰ ለመረጥ ሰበኮ አፉር ቁልቁሉን መንፈስ ቅዱስ አለ የኃይል መንፈስ ነው አለ የእውቀት መንፈስ ነው አለ የእውነት መንፈስ ነው አለ የማስተዋል መንፈስ ነው አለ አባቶቻችን ሐዋርያት ላይ ይሄ መንፈስ ነው የወረደባቸው ይሄ መንፈስ ሲወርድባቸው ፍሩዋን የነበሩ ደፋሮች ሆኑ ደካሞች የነበሩ ብርቶች ሆኑ አንድ ቋንቋ ብቻ ይናገሩ የነበሩት በብዙ ቋንቋ ተናገሩ ምን አይነት ቋንቋ ሰማያውያኑ የሚሰሙትን ቋንቋ እኔ አሁን ብድግ ብያውን
በላቲን ቋንቋ ቢናገር አልተማርኩትም። በላቲን ቋንቋ ቢናገር ይሄ ልሳን ነው ይባላል። ግን ላቲንኛውን የማይሰማ ሰው ካለ ዝም ብሎ ባዶ ጩኸት ነው፣ አላንጽም ጉባኤው። ስለዚህ ዝምታ ይሻላል። ጉባኤውን የማንጸው በምንድነው? በመንፈስ ቅዱስ ፍሬ ነው። የቱ ጋር ይገኛል? ገላትያ ምዕራፍ 5 ቁጥር 22 ላይ ይገኛል። የመንፈስ ቅዱስ ፍሬ ይሄንን አይውሰድብን መድኃኒዓለም። ኧረ አይውሰድብን፣ መንፈስ ቅዱስን አትውሰድብኝ የሚለው እሱ ነው። መንፈስ ቅዱስን አትውሰድብኝ ማለት ፍሬዎቹን አትውሰድብኝ ነው። ምንድነው ፍሬዎቹ? ሶስቱን አንድ ላይ ልንገራቸው። የመጀመሪያው ፍቅር ይላል፣ ደስታ፣ ሰላም። መንፈስ ቅዱስ የሞላበት ሰው ፍቅር አለው። ፈለጠኝ ቆረጠኝ ብለው ሌሎች እንደሚጃጃሉት ደግሞ አይደለም ፍቅር የሚባል። ይህ መስቀል ላይ ያለው ፍቅር፣ ስለ ጠላት መድማት፣ ስለ ተራቡት መራብ፣ ስለ ተጎዱት መታመም፣ የክርስቶስ ፍቅር በልባችን ሲነግስብን ያኔ የመንፈስ ቅዱስ ጸጋ በእኛ ላይ አለ ማለት ነው። ፍቅር ማን ነው? እግዚአብሔር ማን ነው? በቃ እንዲሁ ነው የምትቀይረው እኮ። ፍቅር ማን ነው? እግዚአብሔርስ ማን ነው? በቃ አንደኛ ዮሐንስ ምዕራፍ 4 ቁጥር 8 ላይ ተመዝግቦላል። ፍቅር ያለው ሰው መውደድ አላችሁ፣ የመውደድ ጸጋ አላችሁ። ነምነር ኦፍ ጅቤራ ነመጃላችሁ ሊዛ ኦፍ ጅቤ ምት ይባሱ አካዋን ፈካቱ በረኪናራ ሩቁታ አይነም ኦፍ ጅቤት ነምኖ ኦፍ ጅቡር ረገይረ ነመጃላችሁ ሊዛ ገረ ቀልቢ ከኘት ዋቀዩ ነው አደብሱ ኪታብን ለማል ጀሬ አኮፍ ጃለቱቲ ኦቦሌሰ ከ ጃለቱ ጀሬ ጥሩ ኪታብ ባልንጀራህን እንደምን እንደራስህ ራሳችንን በመልክ እንወዳለን ብዬ ካልኳችሁ ከባድ ነው። እኛ ራሳችንን አንወድ ብራሱ አንወድ። ምክንያቱም ስጋችንን እያደለብን መንፈሳችንን የገደልን ምስኪኖች ነን። አሁን እዚህ እንኳን በመከራ ነው የተቀመጥነው። ይሄ ደግሞ ዛሬ ለፍልፎ አይጨርስም እንደ የሚል አይጠፋም። አንድም ሁለት ነው አልጨርስም ምለፈልፈው አንተ እንድትልን ምኑ ያልቃል። አንዳንዴ እኛም ፈርዶብን መድረክ አካባቢ ትንሽ ስብከቶን አጠር አርጉ ምናምን አርጉ ይባላል። እግዚአብሔር ይመስገን እዚህ መድረክ አልሰማውም እንጂ ሌላ ነገር ይረዝማል። ስብከቶን አሳጥሩ። አረ የዲያብሎስ አሰራር ይጠርልን። ለምን ስብከት ያጥራል? ስብከት ይረዘም። እስኪ ስለ ስብከት እልልበል። ስብከቱ ቢረዝም ነው የሚሻለን። ስብከቱን እያሳጠርን መከራችን እያስረዘምን ነው ያለነው። ወንጌል እያጠረ ወንጀል እየረዘመ ነው ያለው ወገኔ። በወንጌል ከተማ በወንጌል አደባባይ እንኑር። እሱ ይሻላል። የአጵሎስ የጳውሎስ የምንባባለው ከመንፈሳዊ ዓለም ተለይተን ነው። መንፈሳውያን በፍሬያቸው ይታወቃሉ። መንፈስ ቅዱስ የሞላባቸው ደስተኞች ናቸው። ምኖች ናቸው? ደስተኞች ናቸው። አዎ ሁለተኛ ፍሬ እሱ ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 42 ላይ ልውሰዳችሁ። የደስታ መፍለቂያ የሆነች እመብርሃን ድንግል ማርያም ወደ ተራራማው ኤፍሬም ሀገር በሄደች ጊዜ ምልዕተ ጸጋ ምልዕተ ክብር የሆነች 6 ወር ጸንሳ ከሰው ዓይን ተሰውራ ምን አይነት ጉር ነው በ90 ዓመት በሆዴ ያደረ ያለች ኤልሳቤጥ ተጨንቃ ባለችበት ጊዜ እምዬ እናታችን ወደ እሷ ስትመጣ ልቧ በደስታ ተሞላ፣ መንፈስ ቅዱስ ሞላባት። የጌታዬ እናት አለችው። ደስተኛ መሆን ምንድነው ካላችሁኝ፣ ሚዝ ቦልድ ፍራሽ ላይ በመተኛት ደስታ አይመጣም። ስንቶች እየተገላበጡ ለሌቱ አልነጋም ብሏቸዋል። አንዳንዶቹ ቆረቆር ላይ ተኝተው ለሽ ብሎ ድንጋይ ተንተርሶ ያዕቆብ ሰማይ ያየ ይላል። እኔና አንተ እብድ የሚያክል ፍራሽ ላይ እየተኛ ምንድነው እያየን የምናድረው? ጭራቅ እሪ ያስባለ ካልጋን ከባለው መሬት የሚያበርጥ በሬዮ ያዋቀዩ ነጋነ ቡልጭት ሙነጋነ ወልጭት በልጀት የመናባል በልጀት የመናባታ በልበልጀቻውል ይሄ ነው ደስተኛ። መጽሐፍ ግን እንዲህ ይላል፣ ሁሉ ጊዜ በሉ እስኪ በጌታ ምን ይበላችሁ? ደግሜ እምላለሁ ምን ይበላችሁ? መንፈስ ቅዱስ የተሞሉ ሰዎች በእሳትም ውስጥ ደስ ይላቸዋል፣ በበረሃም ደስ ይላቸዋል፣ በሜዳም ደስ ይላቸዋል፣ ሲበሉ ደስ ይላቸዋል፣ ሲራቡ ደስ ይላቸዋል፣ ሲወርቁም ደስ ይላቸዋል፣ ሲነሱም ደስ ይላቸዋል። በእነርሱ ውስጥ የማያባራ ደስታ ነው ያለው። ክብር ለአንድዬ ይሁን።
ለዚህ ነው ዳዊት ሲናገር እነሆ በደስታ ዘይት ራሴን ቀባኸኝ አለ። በደስታ ዘይት ራሴን ቀባኝ። ክርስቲያኖች የተቀባነው የልጅነት ዘይት ነው። የምን ዘይት ነው? የልጅነት ዘይት። ደስ ይላቸዋል፣ ደስተኞች ናቸው። ኤልሳቤጥ በደስታ ተሞላችና ድንግል ማርያምን ማርያም አላለችም። ፌስታሉ እንኳን መያዣ አለ። ማርያም ማርያም ይላል። አንዳንድ እንደው ይቅርና መቼስ ማርያም ማርያም እንዴ ማርያምን እንዴት ነው ጎረቤት ጓደኛ አረካት? ማርያም ማርያም የሚሉ ሰዎች አሉ። እኔ እንኳን ለስሙ እኔ እንኳን መምህር ተብዬ እመብርሃን ድንግል ማርያም መባል ይነሳት? የጌታ እናት መባል ይነሳት? ጌታ እኮ እናቴ ብሏታል። አረ እናቴ አላትን እናቴ ለማለትኛ ክብራችን እኮ ነው። ድንግል ማርያምን በሉ እስኪ፣ በማርያም እቺን በሉልኝ። ድንግል ማርያምን የጌታዬ እናት ለማለት የመንፈስ ቅዱስ ሙላት ያስፈልጋል። መብርሃን ምን አይነት መንፈስ ነው ዛሬ ድንግል ማርያምን አንዴ አታማልድም፣ አንዴ ሰባት ወልዳለች፣ አንዴ እሷም እንደኛ ሰው ናት። አዎ እሷ እንደኛ ሰው ናት። እኔ ግን አንድ ነገር ልንገራችሁ፣ ዛሬ እኛ ግን እንደሷ ያለን ሰዎች አይደለም። ገቢቶ እሷ በሉ እንደኛ ያለች ሰው ናት። እኛ ግን በሉ እንደሷ ያለ ሰዎች አይደለንም። ይሄ ነው ልዩነት እኮ። ኤልሳቤጥ መንፈስ ቅዱስ ሲሞላባት ምን እንዳለች ታውቃላችሁ? የመጀመሪያ አፏ ሲከፈት ቅዱስ ገብርኤል የተናገረውን ደገመች። ገብርኤል ሲናገር ኤልሳቤጥ እዛ አልነበረች። ኤልሳቤጥማ እንኳን ለገብርኤል ልትገለጥ ከጎረቤቶቿም ተሰውራ በሯን ዘግታ ተኝታለች። አረ ምን ጉድ መጣብኝ ብላ 90 ዓመት ውስጥ የምን ልጅ ነው? ሆድም በቅጡ አይጠግብም። ኤልሳቤጥ ግን እመቤታችን ሰላም ላንቺ ይሁን ባለቻት ጊዜ ኤልሳቤጥና እመቤታችን ደግሞ ይዛመዳሉ። የ15 ዓመት ብላቴና ናት ድንግል ማርያም። ለተጨነቀችው ኤልሳቤጥ ድንግል ማርያም ስትመጣ እሰይ ልጄ እንኳን ወደኔ መጣሽ ልትል ይገባል ወይስ የጌታዬ እናት ማለት ይገባ ነበር? እሰይ ልጄ መጣሽ ልታግዢኝ ልትላት ይገባ ነበር አይደለም? ነው አይደለም? ንገሩ። በስጋና በደም ነገር ግን የመንፈስ ቅዱስ ቅኝትና ሙላት በሰላምታዋ ወደ ኤልሳቤጥ ስለመጣ የ15 ዓመቷን ብላቴና ሳትንቃት የጌታዬ እናት ሰው መንፈስ ቅዱስ ካልተወሰደበት ድንግል ማርያምን የምኔ እናት ይላል። ኢየሱስን ጌታዬ ስትል ድንግል ማርያምን እመቤቴ ትላታለች። ኢየሱስን ፈጣሪ ስትል ድንግል ማርያምን አማላጄ ትላለች። ኢየሱስን ብርሃኔ ስትል ድንግል ማርያምን እመብርሃን ትላታለች። ኢየሱስን አምላክ ስትል ድንግል ማርያምን ኦርቶዶክሳዊ አምላክ በሉ እስኪ። ምን ውሽ ልዩ እኮ ነው በእኛ ዘንድ ሲጠራ። ኧረ ክብር ለእግዚአብሔር ይሁን። መንፈስ ቅዱስ የተመላ ሰው የፍቅር ሰው ነው፣ የደስታ ሰው ነው። የመጨረሻ ሶስተኛው የሰላም ሰው ነው። 6 ይቀራል። እናንተ እሱን በቤታችሁ ታዋህዱታላችሁ። 9 ነገር ነው ያለው። ሰላም ድንግል ማርያም ለፍቅርም እናት ናት፣ ለሰላምም የፍቅር እናት የሰላም የፍቅር እናት የሰላም የሚገርም ነው። የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራሽ ስቀር ማርያም የፍቅር እናት የሰላም የፍቅር እናት የሰላም ይናፍቀኛል ስምሽን ሳልጠራው ስቀር ማርያም። ይገርም ነውና ስሟ ሲጠራ ፍቅር ተጠርቷል። ፍቅር ማን ነው?
ስሟ ሲጠራ ሰላም ተጠርቷል። ሰላም ማን ነው? ኤፌሶን 2:14 ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ቅዱስ ጳውሎስ ምን አለ? ኤፌሶን 2:14 ላይ እርሱ ሰላማችን ነው አለ። ድንግል ማርያም የወለደችው ሰላም ነው አይደለም? እሱም የአካባቢ ብቻ ሳይሆን የውስጥም ሰላም ነው። የአካባቢ ሰላም ምናልባት በመሳሪያ በጥቂት የጸጥታ ኃይል እሱ ሊረጋጋ ይችል ይሆናል። የውስጥን ሰላም ማን ያረጋጋው? አረ ማን ያረጋጋው? ስለዚህ የውስጣችን ሰላም መድኃኔዓለም ነው። የሰላሙ መገኛ ደግሞ ድንግል ማርያም ነው። እሱን ህብስት እንለዋለን በቅዳሴያችን ላይ። ህብስት ዘወረደም ሰማያት፣ ከሰማይ የወረደ ህብስት። የህብስቱ መገኛ ሙዳይ ደግሞ ድንግል ማርያም። ህብስቱ ቢወርድ መቀመጫ ያስፈልገው። ህብስትን ያሳመረው መቀመጫው ነው፣ ሙዳየው ነው። ስለዚህ ሰላምን የተሞሉ ሰዎች መንፈስ ቅዱስ ሞልቶባቸዋል። ምን ሞልቶባቸዋል? አረ ምን ሞልቶባቸዋል? መንፈስ ቅዱስ። ከዛ ውጪ ቸሮች ናቸው፣ ትሑታን ናቸው፣ በጎዎች ናቸው፣ ራስን የገዙ ናቸው፣ እግዚአብሔርን የሚመስሉ ናቸው፣ ወንድምን የሚወዱ ናቸው። መንፈስ ቅዱስ የሞላባቸው ሰዎች ትሕትና ልብሳቸው፣ ፍቅርም ጌጣቸው ነው። መንፈስ ቅዱስ የሞላባቸው ሰዎች። ስለዚህ መንፈስ ቅዱስ የተወሰደበት ሰው እንደ ሳኦልና እንደ ቃይል የተንከራተተ ነው። መንፈስ ቅዱስ እንዳይርቀን፣ መንፈስ ቅዱስ በልጅነት ክብር እንዲያከብረን ጸጋ መንፈስ ቅዱስን እግዚአብሔር ያብዛል። መንፈስ ቅዱስ ልዩ ልዩ ነው። መንፈስ ቅዱስ አንድ ነው። ጸጋው ልዩ ልዩ ነው። እመቤታችን ላይ ግን መንፈስ ቅዱስ በምልአት ነው ያረፈባት። ጸጋን የተመላሽ ብሎ መልአኩ አረጋገጠላት። ጸጋ በምድር ላይ በሌለበት ዘመን ድንግል ማርያም ምልዕተ ጸጋ ሆናለች። የሚገርም ነው። የሮፍ ሩቁልቁሉ ንረጉቱ ነመጃለላታና ነመገመቹታና ነመነጋታና ዱርቤ ማርያም እሞ መደጃለላቲ መደ ገመቹቲ መደ ነጋት ጃለል ኢልመሼቲ ነጋድ ኢልመሼቲ ገመቹን ኢልመሼቲ ከናፊ ነምነ ፉር ቁልቁሉን ጉቴ አከ ኤልሳቤጥ ዱርቤ ማረሚ ሃደ ጎፍታ ኮቴ ደመሌ ማረሚን ጀዱ ኡቱን አከ በረ ማረሚ ጅራዴ አኒስ እኮ ሃደ ጎፍታ ተውና ነንዳአ ጀዱ ማልሽ ዱዋ ቱሬ ሞ በረሰነ ዱርቢ ለፈር ማልታ ደከን ቆጫለ ጀቱ ቦሌት አኑ አከ ሸንታ አንቱሬ ሜቃ ኬሳቲን ዱበርቶታ ኬሳ ኢሺ ፍለቴ ቆፋ ኢሺ ኢኒ ጋፈ ነመተው ዋቀ ጋፈተው ነመ ኢሼኖ ዱርቤ ጋፈታቱ ሃዳስ ጋፈታቱ ዱርቤ ዱርቡማ ወረካን ያዱማ ዳንጅጂረመ ከንሼ ገሩ አዱማ ዱርቡማ ወልስመቴ ተቁማ እንጅራዴ ዋቁማ ፍነሙማ ከወልስም ሲፈቴ ኢሺፍ አዱማ ዱርቡማ ሸ ወልስም ሲሴ ወልንጅራቴ ጅራ በርኖተ ከናን ዱጋ ከናን ሀገዱማ ተከኑ ዳቡ አፉር ቁልቁሉን አያነ ሳኑ ባባይሱ ሰኑ በርሲሴ ዋቀዮ ዳብ ገለኒ ሃተው ጡሙሮን እንደከኛ ሀበሬቹ አዩዳን ሚደጊናን መነሳ ከሰኑ አዳቦ ገለቶ ማጅራዳ